ሰላም ጤና ይስጥልኝ የተከበራችሁ የሀገሬ ልጆች ውድ ኢትዮጵያውያን እንደተለመደው ዛሬም የአፋን ኦሮሞ ትምህርታችንን እንቀጥላለን። ከሲምፕል ፕሬዘንት ቴንስ ሙሉ በሙሉ አልወጣንም። ሲምፕል ፕሬዘንት ቴንስ የመጨረሻ ዲስከሽናችን የሚሆነው negation of the simple present tense in አፋን ኦሮሞ። እንግዲህ እስካሁን በጣም ሰፋ አድርገን በበርካታ ትምህርቶች ልዩ ልዩ ግሶችን እየወሰድን ሙሉ አረፍተ ነገር ኮንስትራክት አድርገናል። simple present tense በፖዚቲቭ ስቴትመንት ለእያንዳንዱ ፕሮናውን ኮንጁጌት አድርገናል። ዛሬ ደግሞ simple present tense እንዴት ኔጌት ይደረጋል የሚለው እናያለን ማለት ነው። we will formulate okay ስለዚህ negation of simple present tense is formulated as follows እንደሚከተለው ፎርሙሌት ይደረጋል። እንዴት እናያለን። ኦኬ ስለዚህ ምንድነው የምናደርገው? change the last vowel of the simple present tense g1 to u for ani nuti ati inni and ishen እና አኒ ኑቲ አቲ ኢኒ ኢሽን እንግዲህ እነዚህ አምስት ናቸው። አምስቱን ፕሮናውኖች ቢ ብለን እንወክላቸው። ስለዚህ ቢ ሂን ጂ1 ኡ ይሆናል። ምን ማለት ነው? እንግዲህ ጂ1 በኦቨርቪው እንዳሳያችሁ ጂ1 ማለት ሲምፕል ፕሬዘንት ቴንስ ነው። ጂ2 ማለት ሲምፕል ፓስት ቴንስ ነው። ጂ ሩት ቨርብ ማለት ነው። ጋዙ፣ ጋዙ፣ ጋብዙ ብለን ልንተካው እንችላለን። ቢኤም ማለት በመቃ ማለት ነው። እነዚህ አብሪቬሽኖች ሪፒትድ እንጠቀማቸዋለን። ጀስት ኢንፎርም ላድርጋችሁ ብዬ ነው። ስለዚህ ጂ1 ላይ ያለው ለእያንዳንዱ ፕሮናውን ሲምፕል ፕሬዘንት ቴንስ ፎርም ላይ ያለውን ላስት ቫወል ወደ ምን እንቀይራለን? ወደ ኡ። ለማን? ለሁሉም ፕሮናውንስ ኤክሰፕት ፎር ኢሲን እና ኢሳን ማለት ነው። ወደ ኡ እንቀይራለን። ኤክሰፕት ለኢሲን እና ለኢሳን እነዚህን ከኢሲን እና ከኢሳን ውጭ ያሉትን ፕሮናውኖች ቢ ማለት ቢራ ማለት ነው። ሌላ ማለት ነው። ቢሮ ወይም ቢራ ሌላ ማለት ነው። ሌላ አደር በመቃሌ ቢራ ሌሎች ፕሮናውንስ ወይም አደር ፕሮናውንስ የሚለውን ለመወከል ነው ቢ። ስለዚህ ቢሂን ጂ1 ኡ ይሆናል ማለት ነው። ለኢሲን እና ለኢሳን ደግሞ ላስት ቫወሉን ወደ ምን ቀይራለን? ወደ አን። አክቹአሊ የኢሲን እና የኢሳን ላስት ቫወል ኢን ዘ ሲምፕል ፕሬዘንት ቴንስ ኡ ነው። ሲንግል ኡ ማለት ነው። ኡ ነው። ስለዚህ ኡ ወደ ምን ቀይረዋለን? ወደ አን ቀይረዋለን። ላስት ቫወል ኦፍ ቢ ብለን ይወከልናቸው የአኒ የኑቲ እና የአቲ እና የኢኒ ላስት ቫወል ኤ ነው። ስለዚህ ኤን ወደ ምን ቀይረዋለን ማለት ነው? ወደ ኡ እንቀይራለን ማለት ነው። የኢሽን አይ ነው። ኡን ወደ ቲ እንቀይረለ በጀነራሉ የኢሽን ሲምፕል ፕሬዘንት ቴንስ ላይ ያለው ላስት ቫወል የቨርብ ፎርሙ አይ ነው። ስለዚህ አይን ወደ ምን ቀይረዋለን? ወደ ኡ እንቀይረዋለን ማለት ነው። ይሆናል ማለት ነው። ኢሳን ሂን ጂ1 አን ኢሲን ሂን ጂ1 አን ይሆናል ማለት ነው። በምሳሌ ስናይ ይገባቸዋል። ኦኬ and then prefix him to the verb as above already እንዳየ ነው ማለት ነው። ምሳሌ እንውሰድ። በጣም አሪፍ ማጂክ ቴብል። እቺ ቴብል እንግዲህ ብዙ ነገር የምታቀልነች። ሶ በመጀመሪያው አምድ ላይ ቢኤም በሚለው ስር በመቃ ማለት ነው። ቢኤም ማለት አኒ፣ ኑቲ፣ ኢሲን፣ አቲ፣ ኢሳን፣ ኢኒ፣ ኢሽን እነዚህ እንግዲህ አኒ እኔ፣ ኑቲ እኛ፣ ኢሲን እናንተ፣ አቲ አንተ ወይም አንቺ፣ ኢሳን እነሱ፣ ኢኒ እሱ፣ ኢሽን እሷ ማለት እንደሆነ እናውቃለን ከዚህ በፊት በነበረን ዲስከሽን ማለት ነው። ከዛ ቀጥሎ ሲምፕል ፕሬዘንት በሚለው አምድ ስር ሁለት አምዶች ትመለከታላችሁ። አንደኛው ናን የሚላለው፣ ሁለተኛው ኒ የሚላለው በአረንጓዴ የተጻፈው ማለት ነው። እነዚህ ደግሞ ሲምፕል ፕሬዘንት ቴንስ ላይ ኮንጁጌት ስናደርግ
ከዋናው ከግሱ በፊት የምናስቀምጣቸው ፕሪፊክሶች ናቸው። ለአኒነን እናስቀምጣለን፣ ለቀሩት ለሌሎቹ ኒ እናደርጋለን ማለት ነው። እሱን ነው ሰመራይዝ የሚያደርግልን። ስለዚህ ግሳችን ዴሙ ነው፣ መሄድ ነው። ስለዚህ አሁን በሲምፕል ፕሬዘንት ቴንስ ዴሙን ኮንጁጌት ስናደርገው በታቡላር ፎርም ስናስቀምጠው አኒነን ዴማ እንደምትመለከቱት ኡ አለው አይደለም። ዴሙ ሲጻፍ እንግዲህ መጨረሻ ላይ ሁሉም አፋን ኦሮሞ ሩት ቨርብ ኡ ብሎ ስለሚጨርስ ኡ አለው። ስለዚህ ኡን ወደ አ እንቀይራለን ማለት ነው። ለአኒ አ ኤ ማለት ነው። ለኑቲ ደግሞ ወደ ና እንቀይራለን። ግን እዚህ ስትረስ የተሰጠው ላስት ቫውል ኦፍ ሲምፕል ፕሬዘንት ቴንስ ፎር ኢች ሰብጀክት ፕሮናውን ቢኤም ማለት ነው። ቢኤም ሊስት እንደተደረጉት ማለት ነው። ስለዚህ አኒነን ዴማ በሚለው ውስጥ ጂዋን ፎርም ኦፍ እንግዲህ ጂዋን እያልኩ ነው የማወራው። ሲምፕል ፕሬዘንት ቴንስ ፎርም ኦፍ ዘ ቨርብ ዴሙ with respect to አኒ ዴማ ነው ማለት ነው። ላስት ባውሉ ኤ ነው ወይም አ ማለት ነው። ኑቲኒ ዴምና ላስት ባውሉ የኑቲ አ ነው ኤ ማለት ነው። ኤሲኒ ዴምቱ ላስት ባውሉ ኡ ነው የኢሲን ማለት ነው። አቲኒ ዴምታ ላስት ባውሉ አ ነው። ኢሳኒ ዴሙ ላስት ባውሉ ኡ ነው። ኢኒኒ ዴማ ላስት ባውሉ አ ነው። ኢሼኒ ዴምቲ ላስት ባውሉ አይ ነው የኢሼን ማለት ነው። ይሄ ፖዚቲቭ ነው። ሲምፕል ፕሬዘንት ቴንስ ፖዚቲቭ። when we negate the simple present tense negation of simple present በሚለው ስር ደግሞ መጀመሪያ ላይ በፐርፕል በተጻፈው ባክግራውንድ ላይ በቀይ የተጻፈ ሂን የሚል ቃል ትመለከታላችሁ። ሂን በአፋን ኦሮሞ ሁሉንም አይነት አክሽኖች ኔጌት ለማድረግ የምንጠቀምበት ግስ ማነው ቃል እንደሆነ ኔጌሽን ኢን አፋን ኦሮሞ በሚለው ተምረናል። ስለዚህ እንግዲህ የመጀመሪያውን ቴንስ ኔጌት ለማድረግ ልንጠቀምበት ነው ማለት ነው። ከዛ ቀጥሎ የምትመለከቱት አኒ ሂንዴሙ ነው የሚሆነው። አኒነን ዴማ እዛ ፖዚቲቭ እሄዳለሁ ነው። እኔ አልሄድም ሲሆን አኒ ሂንዴሙ እንግዲህ እንትኑ ፕሮናውኖቹ ተመሳሳይ ናቸው። አኒ ሂንዴሙ ይሆናል ማለት ነው። እንድትይዙ የምፈልገው ከፎርሙላው ጋር እንድታዛምዱ ለአኒ የግሱ መጨረሻ ባውል የጂዋን ሲምፕል ፕሬዘንት ቴንስ ኤ ነው። ኤን ወደ ምን እንቀይራለን? ኔጌት እናደርገው ሂን ፕሪፊክስ እናደርግበት ወደ ኡ ይቀየራል ባለው መሰረት ማለት ነው። ስለዚህ አኒ ሂንዴሙ ይሆናል ማለት ነው። ኑቲ ሂንዴም ነው። አ ነው የፖዚቲቭ ወይም ሲምፕል ፕሬዘንት የጂዋን ፎርሙ። የኑቲ ላስት ባውሉ የዴሙ ጂዋን ፎርሙ አ ነው። ስለዚህ ኔጌት እናደርገው ወደ ኡ ይቀየራል ማለት ነው። ኢሲኒን ዴምተን ኡ ነው ላስት ባውሉ ወደ አን ይቀየራል ማለት ነው። ኔጌት ይደረግ ኢሲኒን ዴምተን አቲ ኒዴምታ ፖዚቲቭ ስቴትመንቱ ነው። ኔጌት እናደርገው ይሄንን አቲ ሂንዴምቱ ይሆናል ማለት ነው። እንግዲህ ትርጉሙን ያው በትርጉም በሚለው ስር ማየት ትችላላችሁ። አኒ ሂንዴሙ እኔ አልሄድም፣ ኑቲ ሂንዴምኑ እኛ አንሄድም፣ ኢሲን ሂንዴምተን እናንተ አትሄዱም፣ አቲ ሂንዴምቱ አንተ አትሄድም፣ አንቺ አትሄጅም፣ ኢሳን ሂንዴመን እነሱ አይሄዱም፣ ኢኒ ሂንዴሙ እሱ አይሄድም፣ ሼን ሂንዴምቱ እሷ አትሄድም ይሆናል ማለት ነው። ምሳሌ ስለዚህ እንግዲህ ሲምፕል ፕሬዘንት በሚለው ውስጥ የዴሙ የሚለውን ቨርብ in the simple present tense ጂዋን ማለት ነው። ላስት ባውሉን ተመልከቱ። negation of simple present በሚለው አምድ ስር ደግሞ ከሂን በኋላ የመጡትን verb forms ላስት ባውላቸውን ተመልከቱ። ለአኒ ኤ ወደ ኡ ተቀይሯል። ለኑቲ ኤ ወደ ኡ ተቀይሯል። ለኢሲን ኡ ወደ አን ተቀይሯል። ለአቲ አ ወደ ኡ ተቀይሯል። ለኢሳን ኡ ወደ አን ተቀይሯል። ለኢኒ አ ወደ ኡ ተቀይሯል። ለኢሼን ኢ ወደ ኡ ተቀይሯል ማለት ነው። ስለዚህ ለሁሉም ሲምፕል ፕሬዘንት ቴንስ ላይ ያለው ላስት ባውል ወደ ኡ እንቀይራለን ኤክሴፕት ለኢሲን እና ለኢሳን። ለነሱ
ላስት ቫውሉን ወደ እን እንቀይራለን ባለው መሰረት የተሰራት። ኦኬ ሌላ ምሳሌ እንውሰድ። ሌላ ምሳሌ ጀቁ መረበሽ ቱ ዲስተርብ ማለት ነው። አኒ ሂንጀቁ እኔ አልረብሽም። አይ ዶንት ዲስተርብ ረብሻለሁ ቢሆን ኖሮ አይነንጀቃ እኔ ረብሻለሁ ነበር የሚሆነው። ስለዚህ ኔጌት ስናደርገው አይነንጀቃ አ አኒ ሂንጀቁ ኦ አልረብሽም። አይ ዶንት ዲስተርብ ኑቲ ሂንጀቅ ነው እኛ አንረብሽም። ዊ ዶንት ዲስተርብ ፖዘቲቭ ቢሆን ኖሮ ኑቲኒ ጀቅና ነበር የሚሆነው። ኑቲኒ ጀቅና ኔጌት ሲደረግ ኑቲ ሂንጀቅ እኛ አንረብሽም። ዊ ዶንት ዲስተርብ ኢሳን ሂንጀቃል እነሱ አይረብሹም። they don't disturb ይሄ ኔጌቲቭ ሲደረግ ነው። ፖዚቲቭ ቢሆን ኖሮ ኢሳን ኒጀቁ ነበር የሚሆነው። ስለዚህ እነሱ ይረብሻሉ ኢሳን ኒጀቁ ኢሳን ሂንጀቀን ኔጌቲቭ ሲደረግ ኢሲን ሂንጀቅጠን እንግዲህ ላስት ኮንሶናንቱ ኪው ስለሆነ ቃ ስለሆነ ቃና ቲ ካንድ ላይ ሲመጡ ወደ ኤክስ ይቀየራሉ በሚለው መሰረት ነው። ኢንጀክተን ሳይሆን ኢንጀክተን ነው የሚሆነው ማለት ነው። ኦኬ ፖዚቲቭ ቢሆን ኖሮ ኢሲኒ ጀቅጡ ነበር የሚሆነው። ኢሲኒ ጀቅጡ ኔጌቲቭ ሲደረግ ኢሲን ኢንጀክተን ይሆናል ማለት ነው። አቲ ኢንጀክጡ አንተ አትረብሽም፣ አንቺ አትረብሽም። ዩ ዶንት ዲስተርብ ፖዚቲቭ ሲምፕል ፕሬዘንት ቴንስ ፎርሙ ብትመልሱት አቲ ኒ ጀቅጣ ነበር የሚሆነው ማለት ነው። አቲ ኒ ጀቅጣ ኔጌቲቭ ሲደረግ አቲ ኢንጀክቱ ይሆናል ማለት ነው። ኢኒ ኢንጀቁ እሱ አይረብሽም። ሂ ዶንት ዲስተርብ ሂ ዳዝንት ዲስተርብ አይረብሽም። ፖዚቲቭ ሴንቴንሱ ኢኒ ኒጀቃ ነበር የሚሆነው። ኢኒ ኒጀቃ ኔጌቲቭ ሲደረግ ኢኒ ኢንጀቁ ይሆናል ማለት ነው። ይሄን ኢንጀክቱ እሱ አትረብሽም። ሺ ዳዝንት ዲስተርብ ፖዚቲቭ ሴንቴንሱ ብትመልሱት ይሄኒ ጀቅጢ ነበር የሚሆነው ማለት ነው። ይሄኒ ጀቅጢ ኔጌቲቭ ሲደረግ ይሄን ኢንጀክቱ ይሆናል። ሶስተኛ ምሳሌ ነው ጎቹ ማድረግ ነው። ዱ አኒን ጎዱ ነንጎዳ ነበር የሚሆነው። አኒ ነንጎዳ ኔጌቲቭ ሲደረግ አኒን ጎዱ እኔ አላደርግም። አይ ዶንት ዱ ኑቲ ሂንጎኑ እንግዲህ እኛ አናደርግም። ዊ ዶንት ዱ ዌል ፖዚቲቭ ሴንቴንሱ ኑቲኒ ጎና ነበር የሚሆነው። ኑቲኒ ጎና አይጠብቅም ባይዘዌ ይሄ ኢሬጉላር ግስ ነው። ጎቹና ጀቹ ያው ተመሳሳይ ፓተርን ኦፍ ኮንጁጌሽን አላቸው፣ ግን ከጀቹም ትንሽ ለየት ይላል ይሄኛው። ሶ ኑቲሂን ጎኑ እኛ አናደርግም። ዊ ዶንት ዱ ኑቲኒ ጎና ፖዚቲቭ ነበረ ማለት ነው። ኢሳን ሂንጎዳን እነሱ አያደርጉም። they don't do ኢሳን ኒጎዱ ነበር የሚሆነው ፖዚቲቭ ሴንቴንሱ። ኢሳን ኒጎዱ ፖዚቲቭ ኔጌቲቭ ሲደረግ ኢሳን ኒጎዳን ምንም ማለት እነሱ ያደርጉም። ኢሲን ኢንጎተን እናንተ አታደርጉም። ዩ ዶንት ዱ ኢሲን ኒጎቱ ነበር የሚሆነው ፖዚቲቭ። አቲ ኢንጎቱ አንተ አታደርግም፣ አንቺ አታደርጊም። ዩ ዶንት ዱ ኔጌቲቭ ሲደረግ ነው። ኢኒ ኢንጎዱ እሱ አያደርግም። he doesn't do ኢኒ ኒጎዳ ነበር የሚሆነው ፖዚቲቭ ማለት ነው። ኒጎዳ ኔጌቲቭ ሲደረግ ኢንጎዱ ይሆናል ማለት ነው። ኢሼን ኢንጎቱ እሱ አታደርግም። she don't do she doesn't do again ፖዚቲቭ ኢሼን ኒጎቲ ነበር የሚሆነው። ኢሼን ኒጎቲ ኔጌቲቭ ሲደረግ ኢሼን ኢንጎቱ ይሆናል ማለት ነው። ኦኬ በዚህ በሙሉ አረፍተ ነገር ደግሞ እንመልከት። ኦኬ አኒ ቡና ሂን ኡጉ እኔ ቡና አልጠጣም። ኑቲ ቡና ሂን ኡግኑ እኛ ቡና አንጠጣም። ኢሲን ቡና ሂን ኡግደን አንተ ቡና አትጠጡ። አቲ ቡና ሂን ኡግዱ አንተ ቡና አትጠጣም፣ አንቺ ቡና አትጠጪ። ኢሳን ቡና ሂን ኡገን እነሱ ቡና አይጠጡ። ኢኒ ቡና ሂን ኡጉ እሱ ቡና አይጠጣም። ኢሼን ቡና ሂን ኡግዱ እሷ ቡና አትጠጣም። ሀሬን ፎን ኛቱ አያ ስጋ አትበላ። ሀሬ አያ ፎን ስጋ ኛቱ አትበላ። አርፋሴን ሪፌንሳ ሼን ፊልቱ ወይም ኢንፊለቱ ይሆናል።
ፊሉ ወይም ፊለቹ ማበጠር ነው፣ መምረጥም ይሆናል። አርፋሴ ፀጉሯን አታበጥርም። አርፋሴን ሪፌንሳሼ እንፊልቱ እንፊለቱ ከበደን ኦቦሌሳ እንቀቡ ከበደ ወንድም የለውም። ይሄኛው ቀቡ ነው ግሱ እንግዲህ ከበደን ኦቦሌሳ ቀባ ፖዚቲቭ ሴንቴንስ ነው። የለውም ሲሆን እንቀቡ